ሰላም እንዴት ናችሁ? ይሄ በአይረሴ ቴክ አክስለሬተር ቦotcamp የዳታ አናሊሲስ ዴቱ ፕሮግራማችን የተዘጋጀ ሴሽን ነው የሚሆነው ማለት ነው። ወደ ዴታ አናሊሲስ ስንመጣ በመጀመሪያው ሴሽናችን ዴታ አናሊሲስ ምንድን ነው የሚለውን ዲፋይን ለማድረግ ሞክረን ጀምረን ነበረ። ከዛ ዴታ ምን ማለት ነው፣ ከዛ ደግሞ ዳታ ለምን ያስፈልገናል የሚለውን አይተን ከዛ ደግሞ ስንት አይነት ዳታ ታይፖች አሉ የሚለውን ደግሞ በሶስት ካታጎሪ ከፋፍለን ኳንቲቴቲቭ እና ኳሊቴቲቭ፣ ፕራይመሪ እና ሰከንደሪ፣ ስትራክቸርድ እና አንስትራክቸርድ ሊሆን ይችላል ዳታ የሚለውን ተነጋግረን ነበረ። ከዛ በመቀጠል ደግሞ አንድ ዴታ አናሊስት ሊያልፋቸው የሚችሉት ፓዞች ምንድን ናቸው የሚለውን መጀመሪያ የቢዝነሱን ኩዌስችን አይደንቲፋይ አድርጎ ከመጠየቅ ነው የሚጀምረው ብለን ተነጋግረን ነበረ። ከዛ በኋላ የተለያዩ መንገዶችን በመጠቀም ዴታ ኮሌክት ያደርጋል። ከዛ ያንን ዴታ ደግሞ የምናገኘው ዴታ ክሊን ሆኖ ስለማይመጣ ያንን ዴታ ክሊን እናደርጋለን። ከዛ ደግሞ በሚፈለገው መልኩ አናላይዝ እናደርግና ለስቴክሆልደሮቻችን በሚገባቸው መንገድ ኮሚኒኬት ለማድረግ ደግሞ ቪዥዋላይዜሽን እንጠቀማለን። ከዛ ዳሽቦርዳችንን ደግሞ ለስቴክሆልደር ወይም ደግሞ ለዲሲዥን ሜከሮቹ ሼር እናደርግና እነሱ በዛ መሰረት ደግሞ ምላሽ ይሰጣሉ ብለን ተነጋግረን ነበረ። ከዛ በመቀጠል ደግሞ ምን አይነት የዴታ አናሊሲስ ቱሎች ከረንትሊ ማርኬት ላይ ያሉ የሚለውን ለማየት ሞክረን ነበረ። ስቶር ከማደረግ አንጻር ዴታቤዝ ላይ ስቶር ለማድረግ ኤስኪውኤል እንጠቀማለን። ምንም እንኳን ኤክሴል እና ጉግል ሺት ለዚህ ቢያገለግሉም ክሊን እና አናላይዝ ለማድረግ ደግሞ ስቲል ኤክሴል እና ጉግል ሺት እንጠቀማለን። ግን እነዚህ ብቻ አይደሉም፣ ፓይተንን መጠቀም እንችላለን ሄቪ አናሊሲስ ብለን ነበረ። ከዛ ፓይተንንም ለቪዥዋላይዜሽን መጠቀም ብንችልም ከፍሬንድሊነስ አንጻር ደግሞ ስፔሻሊ ከኮዲንግ ባክግራውንድ ላይ መጣ ሰው ታብሎ እና ፓወር ቢአይን ኢንዱስትሪ ላይ እንደምንጠቀም ተነጋግረን ነበር። ከዛ ከዴታ አናሊሲስ ጋር ተያይዞ ልንሰማቸው የምንችላቸውን ባዝወርዶች ደግሞ ለማጥራት ሞክረን ነበር። የተለያየ ነው ላስት ሴሽናችን ላይ ማለት ነው። ወደ ዛሬው ሴሽናችን ስንመጣ ባለፈው ዴታ አናሊስት ምን ይሰራል የሚለውን ነበር ያየ ነው። ዛሬ ደግሞ እኛ ራሳችን ዴታ አናሊስት ሆነን በኤክሴል ወይም ደግሞ በጉግል ሺት እንዴት ዳታ አናላይዝ እንደምናደርግ የምናይበት ሴሽናችን ነው የሚሆነው ማለት ነው። ፋይል ኦልሬዲ ተልኮላችኋል። እሱን ፋይል አብረን ክሊን ከማድረግ እንጀምራለን ማለት ነው። ባለፈውም ስንጠየቅ እንደነበረው የመጀመሪያው ጥያቄ በኤአይ ዘመን እንዴት ነው ዴታ አናሊሲስ ስቲል የሚቀጥል ስራ ነው ወይም የሆነ አይነት ጥያቄዎች ተነስተው ነበር እና የዛ ጊዜ ሜንሽን ለማድረግ ሞክረ እንደነበረው ስፔሻሊ ተማሪ ለሆኑ ጁኒየር ዴታ አናሊስቶች ዳታን ማለት ሲንተቲክ ዴታን አውጥቶ እኛ ኤክስፐሪመንት የምናደርግበት እኛ ክሊን እያደረግን አናላይዝ እያደረግን እንድንለማመድ እና እንደ ለርኒንግ ቱል ኤአይን ብንጠቀም ሪኮመንድ እንደሚደረግ ለመግለጽ ሞክረን ነበረ። የምታስታውሱ ከሆነ አሁንም ዛሬ ሊያክልላችሁ ዴታ ከየትም ሱቅ ምናምን የተገኘ ዴታ አክቹዋል ዳታ አይደለም። ኤአይ ቱሎች ጀነሬት የተደረገ ሲንቴቲክ ዴታ ነው ክሊን በማድረግ የምንጀምረው ማለት ነው። ለዛ ራሱ የቢዝነስ ጥያቄውን ኦልሬዲ ጠይቆልን የሚጀምር ዴታ ሴት ነው ማለት ነው። ሼር ለማድረግ የሚታያችሁ ከሆነ እዚህ ሺት ላይ ከኦርደር አይዲ ጀምሮ ኦርደር ዴት፣ ከስተመር ኔም፣ ሪጅን፣ ፕሮዳክት፣ ካታጎሪ፣ ኳንቲቲ፣ ዩኒት ፕራይስ እና ሴልስ የሚል ካታጎሪ እንትኖች ኮለሞች ያሉት ኤክሴል ፋይል አለን ማለት ነው። ወይም ደግሞ የጉግል ሺት እንትናለን ማለት ነው። 150 ሮዎች ናቸው የሚታዩን፣ ግን እንደምታዩት ኮንሲስተንት የሆነ ነገር የላቸውም። አሁን ለምሳሌ ኢዚ ሆኖ ሊታየን የሚችለው ስሞቹ ካፒታል የመሆን ስሞል የመሆን እንዲህ አይነት ቴንደንሲዎች አሏቸው አይደለ? ኮንሲስተንት የሆነ እንትን እየጠቀሙ አይደለም። እዚህ ጋም ሪጅን ላይ ብታዩት ተመሳሳይ ሊስቱ ላይ ከምታዩት አንጻር ስንት ማለት አራቱን ዳይሬክሽኖች ኢስት፣ ዌስት፣ ኖርዝ እና ሳውዝ ነው ሊሆን የሚችለው ሪጅኖቹ ላይ አይደለ? ግን በስፔሊንግ ምክንያት አሁን ቼክ ማድረግ ብንፈልግ እዚሁ ጋር ቼክ ማድረግ እንችላለን። ለምሳሌ የሪጅንን ማለት ነው ስንት ዩኒክ ሪጅን እንዳለ ቼክ ለማድረግ ራሱ ዩኒክ የሚባል እንትናለን ማለት ነው።
ዩኒክ የሚባል የኤክሰል ፋንክሽን አለን። በሱ ከዲ2 እስከ ዲ150 ያለውን ካውንት እንዲያደርግልን ብናደርገው ካውንት ዩኒክ ማለት ይኖርብናል። አክቹዋል ነምበሩ እንደሚሰጠን እንግዲህ እንደምታዩት 16 ቫራይቲዎች አሉት ነው እያለን ያለው ማለት ነው። እዚህ ጋር ከጎኑ ምን ምንድን ናቸው የሚለውን ግን እንዲያወጣልን ብናደርገው ሬንጁን እንስጠው። ከዲ2 እስከ ዲ150 ብለን ሬንጁን ብንሰጠው ፓረንተሲስ ሰስቻለሁ እዚህ ጋር እንደምታዩት ዌስት ኖርዝ ኢስት ምናምን ብሎ ከስፔሊንግ ኤረር ውጭ የተለየ ያመጣልን ነገር የለም። የስፔሊንግ ማለት የካፒታላይዜሽን እና የስፔስ ችግሮች ናቸው ማለት ነው። 4 ዩኒክ ሊኖረን ሲገባ 16 ያመጣብን ማለት ነው። ስለዛ እነዚህ ነገሮችን ክሊን ማድረግ አለብን ማለት ነው። ሊኖሩ የሚችሉ ኮመን የሆኑ የዳታን ክሊን ስናደርግ ሊኖሩ የሚችሉ ኤረሮች የመጀመሪያው ዱፕሊኬት ዴታ ሊኖረን ይችላል። አንድ ኢንትሪ አንድ ለምሳሌ ግብይት አንድ ጊዜ ነው ሊመዘገብ የሚገባው። በስህተት 2 ጊዜ ወይም ከዛ በላይ ተመዝግቦ ከሆነ ይሄም ሪሙቭ መደረግ ይኖርበታል። ከዛ በኋላ ደግሞ ኢንኮሬክት የሆኑ ቫሊዎች አሁን ለምሳሌ እዚህኛው የኛ ዴታ ሴት ላይ እንትን የሚል ይታያቸዋል አይደል? ይሄ 94ኛው ሮ ላይ ያለው ይሄ ምንም የሚጠቅም አይደለም። ሜቢ መጀመሪያ ላይ ሲስተማቸው እየሰራ እንዳልሆነ ቼክ ያደረጉበት ኮለም ሊሆን ይችላል። ይሄ ግን አሁን አክቹዋል ስራ ላይ ያለ ስላልሆነ ሊወጣ የሚገባ ነው ማለት ነው። ሌላው የዴቲንግ ፎርማት ነው። የዴቲንግ ፎርማትን ብታዩት እዚህ ጋር በሃይፈን የተለያየ አለ፣ በስላሽ የተለያየ አለ። አክቹዋል ደግሞ የማንዙን ሜንሽን የተደረገበት አለ። እንዲህ የተለያየ ዝብርቅርቁ የወጣ ዴት ፎርማት ነው ያለን እና በኋላ አናላይዝ ለማድረግ ግን ኮንሲስተንት የሆነ የዴት ፎርማት ሊኖርን ይገባል ማለት ነው። እሱም ፊክስ መደረግ ያለበት ነው። እኛ ላይ ከረንሲ ስለሌለ ነው እንጂ የከረንሲም መለያየቶች ሊያጋጥሙ ይችላሉ። እሱም ፊክስ መደረግ ይኖርበታል። ከዛ ሌላው ስፔስ ነው። እዚህ ጋር እንደምታዩት ከጄምስ ጃክሰን ከሚለው በፊት ስፔስ ገብቷል አይደለ? ሜቢ ከዚህ በኋላ ያለውን ስፔስ ኖቲስ ላናረግ እንችላለን በአይናችን፣ ግን ቀድሞ ከምንፈልገው ቴክስት በፊት ያለን ስፔስ ሊዲንግ ስፔስ እንለዋለን። ከዛ በኋላ ያለውን ስፔስ ደግሞ ትሬሊንግ ስፔስ እንለዋለን። ትሬሊንግ ስፔስም ሊዲንግ ስፔስም ካለ ሁለት አንድ አይነት ኢንትሪዎች እንኳን ቢኖር እንትናችን ሲስተማችን እንደ አንድ አድርጎ አይደለም ሪኮግናይዝ የሚያደርገው፣ የተለያዩ አድርጎ ነው የሚያይብን። ይቅርታ። እሱም ፊክስ መደረግ ያለበት ነገር ነው ማለት ነው። ሌላው ሚሲንግ ቫሊዎች ናቸው። እዚህ ጋር እንደምታዩት የተለያዩ አሁን ከ29ኛው ሮ ብንጀምር የሚስ የተደረጉ 24ኛው ሮ ጭራሽ ምንም የሌለው ባዶ ነው አይደለ? ይሄንን ምንም ግራ ቀኝ ያስፈልገው ቀጥታ ድሌት ሮ ብለን ማውጣት እንችላለን፣ አያሳስብም። ግን እንደዚህ እዚህ ጋር እንደምታዩቸው ከአንድ በላይ ሌሎች ኮለሞች ኖረው ግን አንድ ወይ 2 ኮለሞች ደግሞ ባዶ የሆነበት ሮ ሲያጋጥመን ግን ምን ማድረግ አለብን ለሚለው ሁለት ኬዞች አሉ። የመጀመሪያው ከዳታችን 5% በታች ከሆነ ማለትም አሁን 150 ሮዎች ናቸው አይደል ያሉ። የ150 5% የሚይዝ ዳታ ከሆነ ባዶ ያለብን ድሮፕ ማድረግ ይቻላል ወይም ደግሞ ሪሙቭ ማድረግ ይቻላል ተብሎ ሪኮመንድ ይደረጋል። ይሄ ግን ምን ይጎዳናል? ሌሎቹ ሮዎች ላይ ሊገኙ የሚችሉ የነበሩ ጠቃሚ ኢንፎዎችን ሙሉ በሙሉ እንድናጣ ያደርገናል። ሌላ ኦፕሽናችን የሚሆነው ደግሞ በሚን ወይም በሚዲያን ወይም ደግሞ በሌላ ከስተም ቫሊዩ ፊል ለማድረግ መሞከር ነው። ይህም ፊል ስናደርግ ግን ፊል የምናደርገው ሲንቴቲክ ማለት ባልነበረ ዴታ ነው። አሁን ለምሳሌ ለዚህኛው ለጄምስ ዊሊያምስ ዩኒት ፕራይስ
የሌሎቹን ዩኒት ፕራይሶች አቬሬጅ ወስደን ብናስቀምጥለት ሰውየው ስቲኪ ኖት ከገዛበት ዋጋ የተለየ ሊሆን ይችላል እኛ የሰጠንለት ቫሊዩ ማለት ነው። ሶ አኪሬሲውን ይቀንስብናል። ግን ሌሎቹ ያሉ ዴታዎች ሌሎቹ ኮለም ላይ ያለውን ዴታ ከምናጣ እሱ ይሻለናል ብለን የምናስብ ከሆነ ይህንን እንደ አንድ አማራጭ መጠቀም እንችላለን ማለት ነው። ሶ ይህንን አንድ በአንድ ኢንአክሽን እንየው። ቅድም አንድ ዴታ አውጥተናል። ሌላ ደግሞ አንድ ዴታ እናውጣ። እዚህ ጋር ይሄ ኤንኤ ምናምን የሚለውን ኮለምም እዚህ ጋር ኢዚየር ስለሆነ ሲምፕሊ ሌፍት ክሊክ አድርገን ድልት ሮ ብለን ማውጣት እንችላለን ማለት ነው። ከዛ የካስተመር ኔማችንን ፊክስ ወደ ማድረግ እንሄድ። የከስተመር ኔማችንን ፊክስ ለማድረግ ምን ማድረግ እንችላለን? ዩዥዋሊ የሰው ስም ወይም ፕሮፐር ኔም በእንግሊዝኛ ቋንቋ ሲጻፍ የመጀመሪያው ሌተር ካፒታላይዝ ከዛ በኋላ ያሉት ስሞል ሌተር ተደርጎ ነው አይደለም የሚጻፈው። እሱን የሚይዝልን ፕሮፐር የሚባል የእንትን ፈንክሽን አለ ማለት ነው። የኤክሴል ወይም ደግሞ የጉግል ሺት ፈንክሽን አለ። ፕሮፐር የሚለውን ፈንክሽን ከጠራ ነው በኋላ እንትኑን እንሰጠዋለን ማለት ነው። እንደምታዩት ራሱ ኦልሬዲ ሰጀስት እያደረገልኝ ነው አውቶፊል እንዳደርግ። ካያችሁት እስከ መጨረሻው ድረስ ስማቸውን ያስተካክላል ማለት ነው። ግን እኛ ማድረግ የፈለግነው ምንን ነው? ስፔሱንም እንዲጠፋልን እንፈልጋለን። እሱንም እንዲያደርግልን የምንፈልግ ከሆነ ግን ፊክስ እናደርገው ምን በማድረግ ፕሮፐር ከዛ ትሪም ደግሞ የሚባል ፈንክሽን አለ። ትሪም ምንድን ነው የሚያደርግልን? ስፔሶቹን ቅድም ያልኳችሁን ሊዲንግ እና ትሬሊንግ የሚባሉትን ስፔሶች ከፊት እና ከኋላ ከቴክስታችን አላስፈላጊ የገቡ ቴክስቶችን ቆርጦ ያወጣልናል ማለት ነው። እንደዚህ ሁለት እንትኖችን መርጅ አድርገን መጠቀም እንችላለን። ኤክሴል ላይ ሁለት የተለያዩ ፕሮፐር እና ትሪምን አከታትለን መጠቀም እንችላለን። ይሰራል ማለት ነው። ይሄንን የፋጢማ ዊልሰን የሚለው ተሰርቷል። እስከ መጨረሻ ያለውን እንዲሰራልን ማድረግ እንችላለን ማለት ነው። አሁን የሁሉም ሰዎች ስም ተስተካክሏል። ይሄንን ክሊክ እናደርግና ምን እናደርገዋለን? ከትም በለው ከዛ ይሄኛውን ሮ ሪፕሌስ እንዲያደርግልን ነው የምንፈልገው። ሪፕሌስ ስናደርግ ግን ፔስት ስናደርግ ኦፕሽኖች አሉት። ዝም ብለን ፔስት ካልነው ኢረር ሊያመጣብን ይችላል። እንደምታዩት ሪፈረንስ ኢረር ያመጣብናል። ምክንያቱም ኦልሬዲ ያመጣው ከነ ፎርሙላው ነው። እያችሁት ፕሮፐር ትሪም ብሎ ሲቱ የሚለውን የነበረውን አጥፍተሽብኛል የሚል ኢረር እያመጣብኝ ነው አሁን ላይ ማለት ነው። ስለዛ ባክ እናደርገውና ምን እናደርገዋለን? ፔስት ስፔሻል እንለውና ቫሊዩስ ኦንሊ እንለዋለን። አሁን የሁሉም ሰዎች ስም በትክክል ሪፕሌስ ተደርጓል ማለት ነው። ይሄኛውን ኮለም ካሁን በኋላ ስለማንፈልገው ዲሊት ማድረግ እንችላለን ማለት ነው። ኮለም ዲሊት ኮለም ማለት እንችላለን ማለት ነው። ሌላ ጊዜ አሁን ይሄ እንደ ቴስት ዴታ ስለሆነ ነው እንጂ ቀጥታ ዝም ብለን የገባንበት። ሌላ ጊዜ ሪኮመንድ የሚደረገው ስራ ከመጀመራችሁ በፊት ዱፕሊኬት አድርጉት እንትናችሁን ማለት ነው፣ ሺታችሁን። ከዛ በኋላ ድንገት ኢረር እንኳን ብትፈጥሩ የመጀመሪያውን አክሰስ ማድረግ እንድትችሉ ኮፒው ላይ ብትሰሩ ይመከራል ማለት ነው። አሁን እስካሁን ያደረግነው ስላለፈ አትሊስት ካሁን በኋላ ያለውን ሴቭ ለማድረግ እንድንችል አስቀምጠነዋል ማለት ነው። እሺ ከዛ ደግሞ አሁን ወደ ሪጅን የምንመጣ፣ ሪጅንም ላይ ተመሳሳይ ነገር ነው የምናደርገው። ፕሮፐር ትሪ የሚቀየረው ቅድም ሲቱ ወይም ደግሞ ሪፈረንሱን የዲ ኮለም ሁለተኛ ሮ የሚለው የነበረውን ወደ ሲቱ መቀየር ብቻ ይሆናል ማለት ነው። ይህም ሰጀስት አድርጎልኛል። ሆፕፉሊ እስከ መጨረሻው ድረስ ሰጀስት በትክክል ሰርቷል። የስ ስለዛ አሁን ይሄንንም ቅድም በተነጋገርነው መሰረት ኮፒ እናደርገውና ከዛ ፔስት ስናደርገው ግን ፔስት ስፔሻልን ተጠቅመን ይሆናል፣ ቫሊዩስ ኦንሊ ብለን ይሆናል ፔስት የምናደርገው። እችን ሮ እችን ኮለም ስለማንፈልጋት ድልት እናደርጋታለን ማለት ነው። ይሄ እንዳይጠበቅብን እንደዚህ ወደ ሌፍት አንድ እንጨምርለት። የመጀመሪያው ስቴፕ የነበረውን አትሊስት ይሄ ሪሙቪንግ ስፔስን እና እንትን ማስተካከልን
የምንድን ነው የስፔሊንግ ምናምን ኤረሮችን ፊክስ ማድረግን ጨርሰናል ማለት ነው። ከዛ ሌላው ኮለም ላይ ንጹህ ስለሆነ ማለት ነው። ከዛ ሌላ ወደ ዴቱ ጋር እንምጣ። ዴትን ደግሞ እንዴት ነው ፊክስ የምናደርገው? ይሄ ኢዚ ነው። ፎርማት የሚል ይታያችኋል አይደለ? እነዚህ ነገሮች አሁን እየጠቀምናቸው ያሉት ፎርሙላዎች በኤክሴልም በእንትንም ተቀራራቢ ናቸው። በጉግል ሺትም እና የትንሽ ያስቀመጡበት ቦታ ሊለይ ስለሚችል ሰርች የማድረግ ጉዳይ ነው እንጂ ተመሳሳይ ነገሮች ሁለቱም ላይ ያሉ ማለት ነው። ስለዛ ፎርማት እንላለን። ከዛ ነምበር፣ ከዛ ዴት የሚል ይታያቸዋል። ዴት ስትሉት ኮንሲስተንት የሆነ ለሁሉም አንድ አይነት የዴቲንግ ፎርማት ይሰጠዋል ማለት ነው። ሶ የዴትንም ጉዳይ ጨረስን ማለት ነው። አሁን የቀረን ዱፕሊኬት ካለ ቼክ ማድረግ ነው። አሁን ዱፕሊኬትን ቼክ ለማድረግ ምን እናደርጋለን? ቀጥታ ዳታ ላይ እንመጣለን። ከዛ ክሊንአፕ የሚል አለ። የክሊንአፕ ራሱ እንትን ጉግል ሽት ኦልሬዲ ጀሚናይ ኢምቤድ የተደረገበት ስለሆነ ራሱም ሰጀስት ሊያደርግላችሁ ይችላል በኤአይ። እኛ ግን ሪሙቭ ዱፕሊኬት የሚለውን ነው ቀጥታ የምንጠቀመው ማለት ነው። ሪሙቭ ዱፕሊኬት ስንለው ሁሉም ላይ ነው ወይ ይላል። አዎ ትሉታላችሁ። ከዛ 6 አግኝቶ ሪሙቭ እንዳደረገ እና 142 ዩኒክ ኮለሞች እንደቀሩት ይነግረናል ማለት ነው። በጣም ጥሩ። እነዚህ ናቸው ዩኒክ ኮለሞቹ። አሁን እዚህ ውስጥ ሪፒት የሚደረግ እንድናገኝ አንጠብቅም ማለት ነው። እሺ አሁን እንትኖቹን እኔ ደግሞ እዚህ ጋር ምንድን ነው የጎደሉ ግን ሙሉ ሮዋቸው ደግሞ ባዶ ያልሆኑ ብላንኮችን ደግሞ እንዴት ማድረግ እንዳለብን እኔ ለአሁኑ ቅድም ፉሊ ብላንክ የሆነውን ሮ አውጥተነው ነበር አይደለ? ሌሎቹን ሮዎች ግን ዳታችንን ከሚያዛባብን ፊል ለማድረግ ነው የምንሞክረው። መጀመሪያ ለእኛ ለማየት እንዲቀለን እንትን እናድርጋቸው። ኮንዲሽናል ፎርማቲንግ እናስገባለት። ምን የሚል ኮንዲሽናል ፎርማቲንግ እናስገባለት? በዚህ ሬንጅ ውስጥ ጂ ላይ ኳንቲቲ ላይ እንኳን ምንም የታየን ችግር ስለሌለ ዩኒት ፕራይስ እናደርገው ኢንስቴድ። እሺ ዩኒት ፕራይስ ላይ ምን ከሆነ የሚታያችሁ ከሆነ እዚህ ጋር ምን ብዙ ኦፕሽኖች አሉት። ኢምፒቲ ከሆነ ኢምፒቲ ካልሆነ ምናምን የሚሉ ማለት ነው። ለጊዜው ግን ኢምፒቲ ከሆነ ብቻ ፊል የተደረገበትን ከለር ቀይርልኝ ይለዋለው ማለት ነው። ከዛ ዳንን በለው። ከዛ አሁን እንደምታዩት ዜሮ ላይ ይሄ እስከታች ድረስ ያደረገው ለኛ ለሚታየን ነው እንጂ ወደ ታችን ሮ እንዳለ አስዩም እያደረገብን ስለሆነ ነው። ይህ እንኳን እኛን የሚጎዳ ነገር አይደለም። ዲሊት አድርገነው መጀመር እንችላለን። አይ ቲንክ 1000 ሮ እንዳለ ነው አስዩም እያደረገ ያለው። ያው ዲሊት እናድርጋቸውና ካሁን በኋላ አረንጓዴ ሆነው የሚታዩ እነዚህ ብቻ ይሆናሉ ማለት ነው እንደምታዩቸው። በተመሳሳይ ሴልስ ላይም እንጨምር ማለት ነው። ለሴልስ ደግሞ ይኸው እዚህ ኮለም ላይ አይ ላይ ምን ከሆነ ኢምፒቲ ከሆነ በተመሳሳይ ፊል ከለሩን ቀይሮ ይህንን መቀየርም ትችላላችሁ ወደፈለጋችሁበት። ይሄ ቴክስት ስለሌለው ፊል ከለሩን ብንቀይረው የበለጠ ይታየናል። እነዚህ ኢምፒቲ የሆኑትን በዚህ መልኩ መለየት እንችላለን ማለት ነው። ከስተም ፎርማቲንግ በማለት ይሄ ለእኛ ቪዥዋላይዝ ለማድረግ ብቻ የሚጠቅመን ነው። አክቹዋሊ ግን እነዚህን እንዴት እናድርጋቸው ወይም ደግሞ እንዴት እንተካቸው የሚለውን ስናይ ሁለት አማራጮች አሉት። ሪሙቭ ለማድረግ ከሆነ እየሞከርን ያለ ነው ምን ማድረግ ትችላላችሁ? እኛ ሪሙቭ አናደርገውም፣ ግን ለማሳየት ያክል ብቻ የምትፈልጉትን ኮለም ክሊክ ታደርጉታላችሁ። ከዛ ዳታ ጋር ትመጡና ፊልተር ክሬት እናደርጋለን። ፊልተር ክሬት ስናደርግ ምን የሚል ያመጣልናል? በቫሊዎችም እንደገና ደግሞ የመጀመሪያው ብላንክ ሚል አለ አይደል?
ክሊር እናደርገውና ብላንኩን ብቻ አምጣልኝ እንለዋለን ማለት ነው። ብላንኮቹን ብቻ ለይቶ አመጣልኝ ማለት ነው። እነዚህን ሰለክት አድርጌ ዲሊት ሰለክትድ ሮስ ማለት እችላለሁ። ከዛ ይሄንን ተመልሼ ዳታ ጋር ሪሙቭ ፊልተር ስለው እንዳያችሁት 6ቱን ሮዎች አውጥቶልን ከ142 136 ሮ ጋር ደረስኩኝ። አሁን ምንም ኢምፒቲ የሆነ የለም ማለት ነው። ይሄ ዲሊት ማድረግ ብትፈልጉ ነው። እኛ ግን ዲሊት ሳይሆን ማድረግ የምንፈልገው እንዳልኳችሁ እንትን ፊል ማድረግ ስለሆነ ባክ እናደርገውና ወደ ዳታችን እንመለሳለን ማለት ነው። ፊልተራችንን ክሬት ከማድረጋችን በፊት ወደ ነበረው አሁን ፊል ለማድረግ ምን እናድርግ የሚለውን ስትናየው እዚህ እንትናችሁ ላይ ስላይዳችሁ ላይ ሼር ያደረኩላችሁ ፎርሙላ አለ። ይሄ ምንድነው? አሬ ፎርሙላ የሚለው የሚጠቅመን ሁሉም እንትኖቹ ላይ ሁሉም ኮለም ላይ በአንዴ ቼክ እንዲያደርግልን ነው። ከዛ ብላንክ ከሆነ የሰጠሽን የምንሰጠው ኮለም ላይ ብላንክ ካለ በአቬሬጁ እንተካዋለን። ብላንክ ከሌለ ግን በነበረው ዳታ እናስቀምጥለታለን ማለት ነው። ለጎደለው ነው እንጂ ላልጎደለው አንሞላለትም ማለት ነው። ለዩኒት ሴልስ እንዳይጠፋብን ዩኒት ፕራይስ ብለን ኋላ ስህተት እንዳንፈጥር ምን እናደርገዋለን? ይሄን ያለውን ፎርሙላ እናምጣው። አሬ ፎርሙላ ለዩኒት ሴልስ ሬንጃችን ከስንት እስከ ስንት ነው የሚሆነው? 142 ብቻ ነው ቫሊዩ ያለን ብለናል አይደለ? ከኤች2 እስከ ኤች 142 እንለዋለን። ግን ይሄም ተመሳሳይ ከኤች2 እስከ ኤች 142 ኤችን ብትሉት ብዙ ልዩነት የለውም። ታይፕ ማድረግ ሳይቀር አይቀርም። አሬ ፎርሙላ ኢፍ ቼክ የምናደርገው ብላንክ መኖር አለመኖሩን ነው ብለናል። ከኤች2 እስከ ኤች 142 ብላንክ ካለ ምን እናደርጋለን? ብላንክ ካለ አቬሬጅ የዛን ኮለም አቬሬጅ ለዚህ እንትን የዛን ኮለም አቬሬጅ እንጠቀም እንጂ ላይክ የምንከተው ሬንጅ እንደየዳታ አይነቱ ሊለያይ ይችላል። ለኛ ኬዝ ግን ሁሉም ሬንጆች ተመሳሳይ ሆኑ ማለት ሁልጊዜ ተመሳሳይ ይሆናሉ ማለት እንዳልሆነ እንድትረዱልኝ አቬሬጅ እናደርጋለን። አለበለዚያ ግን አክቹዋል ሬንጁን እናስቀምጥለታለን ማለት ነው። ይሄው እንደምታዩት ለሁሉም ዳታ አስቀምጧል ማለት ነው። አሁን ባዶ የነበሩት አያችሁ ተመሳሳይ 153 ነጥብ ምናምን በሚል ዳታ ተሞሉ ማለት ነው። ይሄንን ቅድም እንዳደረግነው አሁንም ኮፒ ፔስት እናደርገዋለን ማለት ነው። ከዛ ለዩኒት ፕራይስ ይሄንን ካረግን እንደገና ለሴልስም ደግሞ እናደርግለት። ለሴልስም ተመሳሳይ ፎርሙላ ስለሆነ እችን ኮፒ አድርጎ ወደ አይ መቀየር ብቻ ነው የሚሆነው። እንዳያችሁት አንዱን ስንነካው ነው ሙሉ የሚቀየረው አሬ ፎርሙላን ስለተጠቀምን ማለት ነው። አሬ ፎርሙላ የሚለውን ፋንክሽን እንደጠቀምኩት እንደ ቅድሙ ፊል ለማድረግ መሞከር አይጠበቅብኝም። ለአንዱ ሳስገባለት ሙሉ ኮለሙን ራሱ ፊክስ ያደርግልኛል ማለት ነው። እዚህ ጋር በተመሳሳይ የምንፈልገው ፊክስ ተደረገ ማለት ነው። ይህን ቫልዩ ግን በኋላ ልንፈልገው ስለምንችል እስኪ
ኤምፒቲ የነበሩትን ኤምፒቲ አድርጌ ላስቀምጣቸው እንደቀደሙ እና እችኛዋን ኤረር እንደሆነች የስልስን እንደ አዲስ እንስራ። እንደዚህ አይነት ስህተቶች ምንም ስትሰሩ ሊያጋጥሟችሁ ይችላል። እንግዲህ አንዱ ዳታ ሳይንስ ላይ መቆየታችሁ ፕሩፍ ነው። አሪፍ ፎርሙላ ኢፍ ኢዝ ብላንክ እኛም ሌዚ የሆኑበት መሰለኝ ለዛ ነው የተነጫነጨው። ብላንክ ከሆነ አቨሬጅ ከተመሳሳይ ከዛ ከአይቱ እስከ እንዲኖር ያድርግልኝ። ከሌለ ሬንጁ ብቻ ያስቀምጥለት። ባለቤቱን ራሱ ያወጣዋል ማለት ነው። ሆፕፉሊ አሁን እቺ 42 እና 142 ላይ ኢረር ፈጥሬ ነው። ሶሪ ጋይስ። አሁን በትክክል ሰርቷል። እሺ ለሴልስ እና ለዩኒት ፕራይስ ይሄ ኖረኝ ማለት ነው። ከዛ እዚህ ጋር ሌላ ኖቲስ እንድታረጉት የምፈልገው እቺ ዳታ አለች አይደለ? 500 የምትለው ሌሎቹ ጋር ካያችሁት ኳንቲቲ ማክሲመም 10 ነው ያለው። ተለይቶ ከሁሉም ፕራይሱ የሚያስደነግጥ ቁጥር ያለው ይሄንን ነው። የሰጠናችሁ ኢንስትራክሽንም ላይ አውትላየሩን ኖት እንድታረጉ ይጋብዛችኋል። ስለዛ እንትን እናድርግለት። አውትላየሩን በምን ቼክ ማድረግ እንችላለን? ኢፍ የሚል ፈንክሽን አለን። ኢፍ ኳንቲቲ ላይ ነው አይደለ ችግር የተፈጠረው። ከጂሬንጅ ላይ ከእንትን የሚበልጥ ከ500 የሚበልጥ ካለ ካውንት አድርግልኝ ልበለው። አንድ አለ እያለኝ ነው ማለት ነው። ቅድም እንትን እንደተጠቀምነው ኮንዲሽናል ፎርማቲንግ በተጠቀምነው መሰረት ደግሞ ከለሩን ቀይረን በኋላ በደንብ ለማየት እንዲቀለን ማድረግ እንችላለን ማለት ነው። አውትላየርን የሚጠቅመን መለየት ለምን ይጠቅመናል ካላችሁ፣ ለምሳሌ ኤጅን ባለፈው እንደ ኤግዛምፕል ላይቭ ሴሽኑ ላይ ከነበራችሁ ኤጅ እንደ ኤግዛምፕል ወስደን ነበር አይደለ? የአንድ ሰው ኤጅ 1500 ተብሎ እየተሞላ ቢኖር ሴንስ እንደማይሰጥ እኛ በኑሯችን እናውቀዋለን አይደለ? እናንተ በምትሰሩበት ዴታ ደግሞ ለዛ ስፔሲፊክ ዳታ ሴት ይቅርታ ኢንዱስትሪያል ኖሌጅ ያስፈልጋቸዋል፣ ወይም ደግሞ ስፔሲፊክ ለዛ ኢንዱስትሪ ያለ ኖሌጅ ወይም ደግሞ ዶሜን ኖሌጅ ስለሚኖራችሁ የምትሰሩበት ዴታ ላይ እዛ ላይ ሴንስ የማይሰጥ ነገር ካለ ወይ እናንተ ወይ ስቴክሆልደሮቹ አስቀድማችሁ ስለምታውቁ የተለየ ዳታውን አፌክት ሊያደርግ ይችላል ያላችሁትም ነገር ኖት ለማድረግ ይጠቅማችኋል ማለት ነው። ከዛ በኋላ ያለው ፕሮሰስ ደግሞ የሚሆነው ለክሊኒንግ ዘዴታ ይሄንን ያህል ካየን ቀጥታ ወደምናልፈው አናላይዝ ወደ ማድረጉ ነው ማለት ነው። አናሊሲሱ ላይ እንደምታዩት ቤዚክ የሚባሉ ፈንክሽኖች አሉ። ድሮ አይቲ ክላስ ኤክሴል ሞክራችሁ የምታውቁ ከሆነ ወይም ደግሞ የተለያዩ ስራዎቻችሁ ላይ ሞክራችሁ የምታውቁ ከሆነ ሳም፣ ለምሳሌ አሁን የትምህርት ቤት ሪፖርት ካርድ ስንሰራ ቶታሉን ሳም ብለን እንሰራለን፣ አቬሬጅ እናወጣለታለን። ከዛ በኋላ ደግሞ ራንክም የትምህርት ቤት ራንክ ልናወጣ እንችላለን አይደለ? እንደዚህ አይነት ነገሮችን ልናወጣ እንችላለን። ሌላው ደግሞ ካውንት ማድረግ ሊኖርብን ይችላል። ለምሳሌ አሁን
ስንት ሮ እንዳለን አይነት ነገሮችን ካውንት ማድረግም ሊያስፈልገን ይችላል። ከቤዚክ ፈንክሽን ኮንዲሽናል ፈንክሽኖች የሚለዩበት ምክንያት ኮንዲሽናል ፈንክሽኖች የሆነን ኮንዲሽን ቼክ ያደርጋሉ። አሁን ለምሳሌ ኢፍን ፈንክሽን ስንጠቀም የተማሪውን ግሬድ ከአንድ እስከ 100 የተሰጠውን ግሬድ ወደ እንትን መቀየር ወደ ሌተር ግሬድ መቀየር ብንፈልግ የሰውየው ግሬድ ከ80 በላይ ከሆነ ኤ ስጠው፣ እንዲህ ከሆነ እንዲያደርገው፣ የሆነ ኮንዲሽን ትክክል ከሆነ እንዲያደርግ የሚል ኮንዲሽናል ህጎችን ማስቀመጥ ስንፈልግ ኢፍን መጠቀም እንችላለን። ካውንት ኢፍን ደግሞ አሁን ቅድም በእኛ ኤግዛምፕል ላይ አይተነው ነበር አይደለ? ብላንክን ካውንት ስናደርግ ይሄ ካውንት ዩኒክ ነው ካውንት ያደረግነው፣ ግን ካውንት ኢፍም ተመሳሳይ ነው። ብላንክ ካልሆነ ካውንት አድርግልኝ፣ እንዲህ ከሆነ እንዲያደርግልኝ የሚል ከኢፍ ላይ አንድ ስቴፕ ጨምሮ ካውንትንም አንድ ላይ ማያያዝ ስንፈልግ እንደዛ ነው። ሳም ኢፍም ተመሳሳይ ነው። በሆነ ኮንዲሽን ይሄ ሳም ፒውርሊ ዝም ብሎ መደመር ነው የሚሆነው። ለምሳሌ አሁን ሴልሱን ከላይ እስከታች ዝም ብዬ መደመር ብፈልግ ሰምን እጠቀማለሁ። በካታጎሪ ግን ለምሳሌ ካሉን ካታጎሪዎች ውስጥ ለምሳሌ የፈርኒቸር እቃዎችን ብቻ ሰም አድርግልኝ ቢሆን የፈለኩት የምጠቀመው ሰም ኢፍን ይሆናል ማለት ነው። ከዛ ፒቮት ቴብል አለ። ፒቮት ቴብልን ደግሞ እየሰራን እናየዋለን ማለት ነው። እሺ አሁን የመጀመሪያውን ለመስራት ሴልስ ባይ ሪጅን ለሚለው ቀላል ነው አይደለ? ሪጅኖቻችን ይታወቃሉ። የተለየ ሪጅን ከዚህ ውጭ አይኖረንም አይደለ? አይዘር ኖርዝ ነው ወይ ሳውዝ ነው ወይ ሳውዝ ነው ወይ ኢስት ነው ወይ ዌስት ነው አይደለ? ሶ እንዲህ ከሆነ ቶታል ሴልሱን ደግሞ እንስራለት። ይሄንን በኋላ ግራፍም ለመስራት እንጠቀመዋለን። ሶ ሰም ኢፍ እንልና ሰም የምናደርገው በምን ኮንዲሽን ነው? መጀመሪያ የምናስገባው እንትኑን ነው ሬንጁን ነው። ሬንጁን ስናስገባለት የሴልስ ኮለም I142 አድርገን ማስገባት እንችላለን እንትኑም ማለት ነው። ከዛ ኮንዲሽን ቼክ የምናደርገው የመጀመሪያ ይቅርታ የሪጅኑን ሬንጅ ነው የምናስገባለት። ሶ ካውንት የምናደርግበትን ኮንዲሽን ማለት ነው። ሪጅናችን የታለ? ዲ ላይ ነው ያለው። ሶ ዲ2 to D142 እሱን እናስገባለታለን። ከዛ ይሄ ምን ከሆነ እዚህ ጋር ያለችውን ቫልዩ አይዘር ኖርዝ ብለን በእጃችን ማስገባት እንችላለን። ኦልሬዲ ግን አስቀድሜ እዚህ ጋር ታይፕ ስላደረኩት በእንትን ማስቀመጥ እችላለሁ። ከዛ ምን ማለት እንችላለን? የሴልሱን ደግሞ ሬንጅ እንሰጠዋለን ማለት ነው። ሶ ከዲ2 እስከ ዲ42 ያለው ሬንጅ ውስጥ ያለው ቫልዩ ኖርዝ የሆኑትን መርጠክ ደምርልኝ እንደማለት ነው የሚሆነው ማለት ነው። አሁን ኮንፎርት እዚህ ጋር ሌላ አንድ ኢምፖርታንት ኮንሰፕት ነው። ኖርዝ የሆኑት እንዳለ መርጦ ደመረልኝ ማለት ነው። እዚህ ጋር ሌላ ኢምፖርታንት ኮንሰፕት ነው። እዚህ ጋር እንደዚህ አድርጌ በወስደው ካያችሁት ሬንጁን ያዛባዋል። ሁሉንም አያችሁት? የዲ ሬንጅ እኛ ኤን ላይ ያሉትን ማለትም ኖርዝ፣ ሳውዝ፣ ኢስት፣ ዌስት የሚለው ብቻ እንዲቀያየር ነበር የምንፈልገው። እንትናችን ግን ፊል ስናደርገው ግን ኦልሬዲ የሬንጁንም ቫሊዩ እያንቀሳቀሰብን ነው። የሬንጁ ቫሊዩ እንዲንቀሳቀስብን የማንፈልግ ከሆነ ምን ማድረግ እንችላለን መሰላችሁ? የመጀመሪያው የእኛ ዳታ ብዙም አታስቸግር ስለሆነች እንዲያደርጎ መስጠት እንችላለን። አሁን ቫሊዩን እንዲያርገን መስጠት እንችላለን። ለማየት እንዲመቸን ነው እሺ የምመልሰው። ይሄንን እንዲህ
አንዴ ስክሮል ያደርጋችሁ ፊል ያደረጋችሁትን ቫሊዩ እዩት። ከዛ ደግሞ ይሄንን ወስዳችሁ ይሄንን ወስዳችሁት ደግሞ ሬንጁን ምንም ቁጥር ሳትሰጡት ቁጥር መስጠት የሚያስገድዳችሁ ሬንጅ ሊሆን ይችላል። የኛ ዳታ ሴት ስለማያስፈልገው ነው። እንደዚህ አድርጋችሁ አወዳድሩት። አያችሁት? አትሊስት እዚህ ጋር የዌስት ላይ ልዩነት ተፈጥሯል አይደለ? ምክንያቱም የዌስትን ከየት ነው የሚጀምረው? እዚህ ጋር ከአይ5 አይደለ? ከአይ5 በፊት ግን የታለ? ከአይ5 በፊት ዌስት ቫሊዎች አሉን አይደለ? የመጀመሪያውን ቫሊው አስወጥቶብን ነበረ ሴልሱን ሲደምርብን ማለት ነው። ለዛ ነው ይሄ ዲፈረንስ የምታዩት። ሌሎቹ ጋር እንኳን ኖቲሰብል የሚሆን ዲፈረንስ አላመጣም። ሌላው ኦፕሽናችን ደግሞ ምን ማድረግ ነው መሰላችሁ? ይሄንኑ ፎርሙላ ይዘን እነዚህን እንዳትንቀሳቀሱ ሮውንም እንትኑንም እንዳትንቀሳቀሱ እንዲንቀሳቀስ የምፈልገው የመሀለኛው ወይም ደግሞ እዚህ ጋር የጻፍነው ኖርዝ ኢስት ዌስት ምናምን ብዬ ያስቀመጥኩት ነው ማለት እንችላለን። እቺ የእንትን ሳይን እያስገባሁት ያለችው የዶላር ሳይን ከኮለሙ በፊት ከሆነ ለምሳሌ ከዲ በፊት ከሆነ ዲው ኮንስተንት ይሆናል፣ ቱ መቀየር ትችላለች ማለት ነው። ሮው ይቀያየራል። ሮው በፊት ከገባ ደግሞ ሮውን ኮንስታንት ያደርግልናል ማለት ነው። አሁን ሁለቱም ላይ ስላስገባን ኮንስታንት ይሆናል። አሁን ሶስቱም ቫሊዎች ኮምፔር ስታደርጉት እያችሁት ሁለቱ አንድ አይነት ናቸው ማለት ነው። ሶ አይዘር ዳታ ሴታችሁ ግዴታ ሬንጅ መጥቀስ ኤክስፕሊሲት ሊመጠቀስ ያለበት ሬንጅ የሚኖርበት ከሆነ እንደዚህ ዶላር ሳይን የተጠቀመውን ትጠቀማላችሁ። አለበለዚያ ግን እንደኛ ሲምፕል ሬንጅ የምትጠቀሙ ከሆነ ዝም ብላችሁ እንደዚህ ማስገባትም ትችላላችሁ ማለት ነው። ለእኛ የምንፈልገው ይህን ስለሆነ ይሄንን ላስገባውና እነዚህን ዲሊት ማድረግ እንችላለን ማለት ነው። ለማየት እንዲመቸን ቶታል ሴልሱ እና ሪጅኑ ይሄ ነው ማለት ነው። ይሄንንም ቴብል አድርጋችሁ የምታስገቡት ቻርት ላይ ምናምን ማስገባት ልትችሉ ትችላላችሁ። ከዛ ሌሎች አማራጮችን ደግሞ በኋላ እናያለን። ካታጎሪ ጋር ደግሞ ስንመጣ አሁን ቅድም ታይፕ ሳደርግ ቀለል ብሎ ነበር አይደለ? ሪጅንን ኖርዝ፣ ሳውዝ፣ ኢስት፣ ዌስት ምናምን ሲምፕል የሆኑ ነገሮች ስለሆኑ እንትኑ ግን ካታጎሪ ግን ብዙ ነው። ስንት ካታጎሪ እንዳለ ራሱን አሁን ብትጠይቁኝ አላውቅም አይደለ? እንደሱ ሲሆን ምን ማድረግ ትችላላችሁ? ቅድም ያየነው ዩኒክ የሚባል ፈንክሽን አለ አይደለ? ዩኒክ ትሉትና ካታጎሪ ምን ሮ ላይ ነው ያለው? ኤፍ ላይ አይደለ? ካታጎሪ ኤፍ ላይ ኤፍ ቱ ኤፍ በሉት እስኪ። ያችሁት ራሱ ያሉኝን ካታጎሪ ጀነሬት አደረገልኝ ማለት ነው። ከዚህ ውጪ ያለ እንትን የለኝም። ስቲል ይሄም 4 ናቸው፣ ግን ቀድሜ ማላቀው ከሆነ የካታጎሪዎችን አይነት ኦር ታይፕ ማድረግም የሚያሰለችን ከሆነ ኢዚሊ ራሱኑ እንትናችንን ጀነሬት እንዲያደርግ ማድረግ እችላለሁ ማለት ነው። ኤክሴል ወይም ደግሞ ጉግል ሺት ጀነሬት እንዲያደርግ ፈልጋለሁ። አሁን ከዛ ሌላ ቼክ የሚደረገው ምንድን ነው ብለናል? ቶታል ሴልስ ነው በካታጎሪ ማለት ነው። ቶታል ሴልሱን የምንሰራበት ፎርሙላ ተመሳሳይ ነው። የቅድሙን ቁጥር መቀየር ብቻ ስለሚሆን እኔም አሁን ተረኛ ሌዚ ልሆንና እዚህ ጋር ያለውን ፎርሙላ መጥቼ ኮፒ አድርጌ ኤን የመሀለኛዋ ቫልዩ ብቻ ወይም ደግሞ ኤን 9 ነበረ ቅድም ኖርዝ አይደለ? እኔ ግን የሚጀምረው ከኦፊስ ሰፕላይ ስለሆነ ኤን 16 አድርጌ ጀምረዋለሁ ማለት ነው። አሁን ለምንድን ነው የጠፋብኝ? ምን ላይ ነው ካታጎሪ ያለው?
የዲሮ ምንድን ነው ሪጅን እኔ ቼክ ማድረግ ያለብኝ ምን ላይ ነው ካታጎሪ። ስለዛ እችን ኤፍም ፊክስ መደረግ አለባት ማለት ነው። ከዲ ወደ ኤፍ ሮ ስቀይረው አሁን በትክክል አሰላልኝ ማለት ነው። ከዛ ኢዝሊ ሞላችሁት ማለት ነው። ሶ አሁን ካያችሁትም 1400 6500 እንትን ነው 618 ተቀራራቢ ቁጥሮች ናቸው ሪዝነብሊ። ፈርኒቸር ግን ኤክስትሪምሊ ጨምሯል። ለምን እንደጨመረ እስኪ እናንተ ጋስ አድርጉ። ቪዲዮንም ፖዝ አድርጋችሁ ራሳችሁ ፊገራት ለማድረግ መሞከር ትችላላችሁ። በኋላ ላይ አንድ ላይ እንመልሰዋለን። ከዛ ሌላ ቼክ እንዲደረግ የሚፈልገው አቬሬጅ ኦርደር ነው። አቬሬጁን አቬሬጅ ኦርደር ስፔሲፊክ የተሰጠን ነገር ካለ እስኪ እንትን ላይ አቬሬጅ ኦርደሩን ብቻ ነው የፈለገው። ሶ ሲምፕሊ ፎርሙላ መቀየር ብቻ ነው የሚጠበቅብን። አቬሬጅ ብለን እንደ ቅድሙ ኢፍ የለ ምን የለ የሴልስን ቫሊው ከአይ እስከ አይ ብለን መጨረስ እንችላለን ማለት ነው። ሶ አቬሬጅ ሴልሳችን በዶላር ከሆነ 1099 ወይም ደግሞ 1100 ዶላር ወይም የኢትዮጵያ ብርም ከሆነ የኢትዮጵያ ብር ነው ማለት ነው አቬሬጅ ሴልሳችን። አሁን ወደ ቀጣዩ ጥያቄ እንሄድ። ይሄኛው ብዙ ያወጡት በአጠቃላይ ካወጡት ወጪ አንጻር ቶፕ 5 ካስተመሮቻችን ማን ናቸው የሚለውን መለየት ብንፈልግ፣ አሁን ለምሳሌ ቶፕ 5 ካስተመሮቻችንን የሆነ የተለየ ሽልማት ብናደርግላቸው ወይ ዲስካውንት ማድረግ ቢኖርብን ወይ ለየሆነ ሪዝን እነሱን ኮንታክት ማድረግ ቢኖርብን እና ብንጠየቅ እንዴት ነው መስራት የምንችለውን ለማየት የዚህ ጊዜ ፒቮት ቴብል ይጠቅመናል ማለት ነው። ፒቮት ቴብል እንደውም ከኤክሴል ላይ በጣም ኢምፖርታንት ከሚባሉ ጉዳዮች አንዱ ነው። ይሄ ለምንድን ነው የሆነበት ምክንያት እንትኑ ይሄ ፎርሙላ ሳንጽፍ መከራ ሳንበላ በቀላሉ የምንፈልገውን ዴታ ቪዥዋላይዝ ለማድረግ እንድንችል ወይም ደግሞ ቴብል መስራት እንድንችል ስለሚያስችለን ነው። እዚህ ላይ 4 ኮምፖነንቶች ይኖሩታል ፒቮት ቴብል ለመስራት። እሱን እንጀምር። መጀመሪያ ፒቮት ቴብል ለመስራት መጀመሪያ ኢንሰርት እንለዋለን። ከዛ ፒቮት ቴብል ነው የምንለው፣ ሌላ እንትን የለውም። ከዛ መጀመሪያ የዳታችንን ሬንጅ ስጭን ይለናል። የዳታችንን ሬንጅ ስጡን ይለናል። እዚሁ ላይ ማስራት እንችላለን። ኤግዚስቲንግ ሺቱ ላይ ፒቮት ቴብላችን እንዲሰራ ማድረግ እንችላለን። ግን እኛ የተሰራው ፒቮት ቴብል እንትናችንን ኮምፕሊኬት ከሚያደርግብን ምን ማድረግ እንችላለን መሰላችሁ? አዲስ ኒው ሺት ክሬት አድርገን እንዲሰራ ማድረግ እንችላለን። ዴታ ሬንጅ ሲጠይቀን ከኤ1 እስከ አይ 142 ያለው ማለት ነው። ከዛ ፒቮት ቴብል ይዞልን መጣ። አሁን ሮ ኮለም እንደምታዩት ሮ አለን፣ ኮለም አለን፣ ቫሊዩ አለን፣ ፊልተር አለን። ሮ የምንለው እዚህ ጋር ዩኒክ የምንፈልጋቸውን ወደ ታች የምንፈልጋቸውን ዩኒክ ሌብሎች እንዲያስቀምጥልን፣ አሁን ለምሳሌ በሪጅን ከሆነ ኢስት ዌስት ምናምን የሚለው እንዲያስቀምጥልን የምንፈልገውን ነው። ኮለም ላይ ደግሞ ኮምፔር መደረግ የሚያስፈልገው ነገር ካለ ኮምፔር እንዲያደርግልን የምናስገባው ነው የሚሆነው። ካታጎሪዎች የተለያዩ ካታጎሪ ሊሆን ይችላል። ጊዜ ከሆነ የተለያዩ ታይም ፔሪዶችን ማስገባት ሊሆን ይችላል። ቫሊዩ ላይ ደግሞ አክቹዋሊ ሰመራይዝ የምናደርገው አሁን ለኛ ሰመራይዝ እያደረግን ያለ ነው ሴልስን አይደል? ሴልሱ ይሆናል ማለት ነው። ፊልተር ደግሞ ከዛ የበለጠ ማጥበብ የሚያስፈልገን ከሆነ የምናጠብበት መንገድ ነው ማለት ነው። ሶ መጀመሪያ ሮውን እናስገባ። የመጀመሪያ ጥያቄያችን የሚሆነው እንትን ላይ ነው አይደለ? የመጀመሪያ ጥያቄያችን ምንድን ነበረ? ልመለስ እስኪ። ጥያቄያችን በስፔንዲንግ ቶፕ የሆኑት 5 ከስተመሮቻችንን ነው ማውጣት የምንፈልገው። ሶ ሮዋችን እንትን ይሆናል ማለት ነው። ሮዋችን ከስተመር ኔም ይሆናል። ከዛ ቫሊዩዋችን ደግሞ ሴልስ ይሆናል። ሴልስ ይሆናል። አሁን ግን እንደምታዩት
እዛው በስፔሊንግ ኦርደር አድርጎ ነው ያስቀመጠልን አይደለ? ሰዎቹን እኛ ግን ኦርደር እንዲደረጉ የምንፈልገው በምንድን ነው? በከስተመር ኔም ሳይሆን እዚህ ጋር ሶርት ማድረግ ይቻላል። ከስተመር ኔም ጎን የምታዩት ከሆነ በሴልሱ ሰም ነው ወይም በቶታል ሴልስ ነው ሶርት እንድታደርግልኝ የምፈልገው ስንለው ከዜሮ እስከ መጨረሻኛው ወይም 1,124,500 እስከገዛው ድረስ ቀያየረው ማለት ነው። እችን ኦርደር ምን እናድርጋት? ዲሴንዲንግ ስናደርጋት አሁን ቶፕ 5 የሆኑትን ለማወቅ ቀላል ሆነልን ማለት ነው። የመጀመሪያው እዚህ ጋር ማየት እንደምንችለው በስህተት ከስተመር ኔም ውስጥ ከሰዎች በተጨማሪ እንትን ገብቷል ማለት ነው። ተጨማሪ እንትን ገብቷል፣ አንድ ድርጅት ገብቷል። ፕሮባብሊ ቅድም 500 ያየናት አውትላየር ኳንቲቲ ላይ የድርጅት ናት የገባችው ማለት ነው። ከዛ ውጭ ያሉትን ለማየት ግን ሳራ ጃክሰን፣ ጄምስ ጃክሰን፣ ማሪያ ሚለር፣ ፋቲማ ዴቪስ እና አበባ ሚለር የሚባሉት ሰዎች ናቸው ብዙ የገዙት ማለት ነው ኦርደር ስናደርጋቸው። በጣም ጥሩ። እዚህ ጋር ሴልስም ላይ ፐርሰንቴጅ አድርገን ማስቀመጥ እንችላለን። ፐርሰንቴጅ ኦፍ ኮለም አድርገን ስንት ፐርሰንቱን ነው እነሱ የገዙት የሚለውን ካያችሁት አሁን አብዛኛውን ፐርሰንት እንደምታዩት የገዛውን እንትኑ ነው። በኋላ ላይ ጊዜ የሚኖረን ከሆነ አውጥተን ደግሞ እንሞክረዋለን ይቺ አውትላየር ዳታችንን ማለት ነው። እሺ ሌላ አሁን ቶፕ 5 ገዢዎቻችንን ካወቅን ቀጣይ ደግሞ በሪጅን እና በካታጎሪ ኦርደራችንን ደግሞ ማየት እንፈልጋለን። ለሱም አሁን የምናስገባው ፒቮት ቴብል ነው። ፒቮት ቴብል እናስገባ፣ ኒው ሺት ላይ እናድርገው። ቅድም እንዳልነው ከA1 እስከ I142 ነው። አሁንም ተመሳሳይ የምናደርገው ሌላ ቴብል ነው የሚኖረን። አሁን ደግሞ ቼክ የምናደርገው በምንና በምንድን ነው ብለናል? በሪጅን እና በካታጎሪ ማለት ነው። ሮዋችን ሪጅን ከሆነ ኮምፔር የምናደርግበትን ደግሞ ኮምፔር የምናደርግበትን ካታጎሪ ደግሞ ኮለማችንን ካታጎሪ እናደርገዋለን ማለት ነው፣ እርስ በርሳቸው ኮምፔር እንዲደረጉ። ከዛ ቫሊዩ ተመሳሳይ ሴልሳችን ነው አሁንም የሚሆነው። እቺ ሴልስ ላይ ባይ ዘ ዌይ ካውንት ማድረግ ሊሆን ይችላል። ስንት ዕቃ ነው የተገዛው የሚለውን ካውንት የማድረግ ጉዳይ ከሆነ ይሄ ያለልን ካውንት ማድረግ እንችላለን ሰመራይዝ ስናደርግ። ሳሙን ከሆነ የፈለግነው አክቹዋል ገንዘቡን ደግሞ እንትን ያደርገናል። አቬሬጁን ከሆነ አቬሬጅ እንዲያደርገን ያለምንም ፎርሙላ ማክስ ሚን ቅንፍ ሳንከፍት ቅንፍ ሳንዘጋ ሰመራይዝ የማድረጊያ መንገድ ነው እንትናችን ማለት ነው። አሁን በዚህ መሰረት ካያችሁት ምንድን ነው በጣም ብዙ የተሸጠው ዕቃ ካለን ፈርኒቸር ነው። ከኢስት ሳይድ ላይ ብዙ ፈርኒቸር እንደተሸጠ ምናምን ቀጥታ እንዲህ ሰመራይዝ አድርገን ማስቀመጥ እንችላለን ማለት ነው። ይሄ ለምን ሊጠቅመን ይችላል? ለየትኛው ሪጅን ነው ለምሳሌ አድቨርታይዝመንት መጨመር ያለበት? ዌስት ለምን ከሁሉ ትንሹ ደግሞ ዌስት ነው አይደለ? ዌስት ላይ ምንድን ነው የጎደለን? በደንብ አድቨርታይዝ እያደረግን አይደለም። የትኛው ካታጎሪ ነው የቀነሰው? ብዙ ያልተሸጠችው አሁን ስቴሽነሪ ናት አይደለ? ስቴሽነሪ ለምንድን ነው ዌስት ላይ እየተሸጠ ያልሆነው የሚለውን ጥያቄ እንትኑ ስቴክሆልደሮቹ እንዲጠይቁና መልሳቸውንም እንዲያገኙ ይረዳቸዋል ማለት ነው። እንደምታዩት ጉግል ሺት ግን የራሱ የፒቮት ቴብል ሰጀስሽኖችንም ያመጣልናል። ይሄንን ሪኔም አድርገን ማስቀመጥ እንችላለን። ጊዜ ከምናቃጥል እንለፈው። ከዛ የሚቀጥሉት ቻርቶቹ ናቸው። የመጀመሪያው ቻርት የሚሆነው ወደ ቪዥዋላይዜሽን ስንገባ እንትን ነው በሪጅን ሴልሳችንን በሪጅን እንትን እንድንሰራ ነው የሚፈልገው ማለት ነው። ቻርት እንድንሰራ ነው የሚፈልገው። እሱን ከማየታችን በፊት
ዳታ ቪዥዋላይዜሽን ላይ አንዳንድ ነገሮችን እንነጋገር። ዳታ ቪዥዋላይዝ የምናደርግበት የተለያዩ መንገዶች አሉ። ማለት የምንጠቀማቸው ቻርቶች የተለያዩ ናቸው። እያንዳንዱን ቻርት ግን እንዲሁ ከለሩ ስላማረ ወይ እኛ የምንወደው ስለሆነ ወይ የሚቀለን ስለሆነ አይደለም የሚወሰነው። የራሱ የሆነ ሪዝኖች አሉት። አሁን ለምሳሌ ኮለም ቻርት የምናደርገው ከሆነ የተለያዩ ካታጎሪ ኖሩት እነሱን ካታጎሪዎች ኮምፔር ማድረግ የሚጠበቅብን ከሆነ ኮለም ቻርትን ነው የምንጠቀመው። ግን ከ10 በላይ ኮለም ከሆነ ጥቅጥቅ ስለሚል ለሰውም አንደርስታንድ ለማድረግ ግራ ይገባል። ሌላ መንገድ መጠቀም ሊኖርብን ይችላል ማለት ነው። ሜኒ ካታጎሪዎች የሚኖሩን ከሆነ ደግሞ ባር ቻርትን ወደ ጎን አስተኝተ ነው ኢንስቴድ ኦፍ ቨርቲካሊ ከሚሆን አሁን ይሄ ባር ቻርቱ ወደ ቨርቲካል የሆነ ባር ቻርት ነው አይደለ? ገልብጠ ነው እቺን ባር ቻርት ገልብጠናት ሆሪዞንታል ባር ቻርት አድርገን ስሙንም ረጅም ከሆነ የካታጎሪ ኔሙ ወይም ደግሞ እንትኑን ከሆነ ኮምፔር ማድረግ እንችላለን ማለት ነው። ታይም ትሬንድ ከሆነ ላይን ቻርት ነው የምንጠቀመው። የአንድ እንትን ትልቅዬ የፒዛ ስላይስ አይደለ ብዙ ጊዜ የሚሰጥ ኤግዛምፕል ለፓይ ቻርት እንደሱ ፓርት የሆልን ፓርቶች ቼክ ማድረግ የሚያስፈልገን ከሆነ ማርኬት ሼርን ለምሳሌ ስንት ፐርሰንቱን ማርኬት ሼር ነው ይሄ ዲፓርትመንት የሚይዘው ምናምን አይነት ጉዳዮችን ከሆነ ፓይ ቻርት እንጠቀማለን። በሁለት ኳንቲቲዎች መካከል ያለውን ሪሌሽንሽፕ ወይም ኮሪሌሽን ማየት የምንፈልግ ከሆነ ስካተር ፕሎት እንጠቀማለን። አንድ ቫሪያብል ሆኖ ደግሞ የእሱን ዲስትሪቢዩሽን ማየት የሚጠበቅብን ከሆነ እንትን ሂስቶግራም መጠቀም እንችላለን። ኤሪያ ቻርት ደግሞ ልክ እንደ ላይን ቻርት እንትን ሆኖ እንደ ላይን ቻርት ይጀምርና አሁን ላይን ቻርት እና ኤሪያ ቻርትን እዩዋቸው። ላይን ቻርቱ አክቹዋሊ ላይኑ ብቻ ነው ማተር የሚያደርገው። ኤሪያ ቻርት ላይ ግን ፊልም የሚያደርገው ኤሪያ ደግሞ ቶታሉን ይይዝልናል ማለት ነው። ቶታልንም ትሬንድንም አንድ ላይ ማየት ስንፈልግ ኤሪያ ቻርትን እንጠቀማለን ማለት ነው። እሺ አሁን ለእኛ ጉዳይ ወይም ደግሞ የኛ ጥያቄ ላይ ያለው ምን ጥያቄ ነው መመለስ የሚጠበቅብን? ቶታል ሴልስ ባይ ሪጅንን ከሆነ ካልኩሌት የምናደርገው ኢዝሊ ቻርት እናስገባለን ማለት ነው። ቻርቱን ኢንዲፔንደንትሊ ሌላ ቦታ ማስገባት እንችላለን፣ እዚሁ ማስገባት እንችላለን። ለእኛ ጊዜ እንዲቀለን እንትንላለን። ቅድም አናላይዝ ያደረግነው ዳታ አሁን ላይ ነው የሚጠቅመን ማለት ነው። እዚህ ጋር ያስቀመጥነው አለ አይደለ? ኮለም ቻርት ሆኖ ስታክ የሌለውን ነው የምናደርገው። ዴታ ሬንጁን ስንሰጠው ቅድም ሪጅን እና ሴልስ ብለን ያዘጋጀነው አለ አይደለ? እሱን ይሆናል የምንጠቀመው ማለት ነው። ከዛ ኤክስ አክሲሱ ሪጅን ይሆናል፣ ዋይ አክሲሱ እንትን ይሆናል ማለት ነው። የምትመለከቱት ቻርት ተሰራ ማለት ነው። ኖርዝ ኢስት እያንዳንዱ ላይ ያለውን እንትን የሴልስ ቶታል ሴልስ ያሳየናል ማለት ነው። ይሄ ግን ከማይዝ ማድረግ እንችላለን። ቻርት አት ዘ ቬሪ ሚኒመም ቻርት ታይትል ሊኖረው ይገባል። ቶታል ሴልስ ባይ ቶታል ሴልስ ባይ ሪጅን ብለን ከለር መቀየር ምናምን እንችላለን፣ ግን ምንም አያስፈልገንም ለጊዜው። ጀስት መሀል ላይ ከመጣ ይበቃናል። ይሄ አንድ እንትን አድርገን ማስገባት እንችላለን። ሌጀንዱንም ቦታ መቀያየር ምናምን የሚያስፈላልጉ ነገሮች ካሉ ብቻ ከስተማይዝ ማድረግ እንችላለን። ብዙ አማራጮችን ይሰጠናል እንትን ማለት ነው። ይሄ አንደኛው ቻርታችን ነው። ሙቭ እናደርገውና እንደምታዩት በዛ 500 ኳንቲቲ ምክንያት ትልቅዬ ቻርት ነው ኢስት ላይ ያለው። እሱም በኋላ ላይ ፊክስ ማድረግ የሚኖርብን ከሆነ ፊክስ እናደርገዋለን።
የሸፈነው ነገር እንዳይኖር እዚህ ጋር እንምጣው። እሺ ከዛ ደግሞ ቀጣይ እንዲመለስልን የምንፈልገው ጥያቄ በካታጎሪ ደግሞ ፓይቻርት እንድንሰራ ነው የተፈለገው። እሱም ተመሳሳይ ፎርሙላ ነው የምንጠቀመው፣ ተመሳሳይ ስቴፕ ነው የምንከተለው። ኢንሰርት ቻርት ደግሞ ሶፍቶችን ማጥፋት እንችላለን። ቀጣይ ደግሞ መስራት የምንፈልገው እንዳልኳችሁ ኢንሰርት ቻርት እንልና ቻርት ታይፑን ፓይ ቻርት እናደርገዋለን። የእንትን ላይ ብሎን የዳታ ሬንጁን ምረጡ ሲለኝ ኦልሬዲ ስላዘጋጀ ነው። እችን ካታጎሪ እና እችን እንመርጣለን። ካታጎሪ እና ቶታል ሴልስ ብለው ከፋፈለልን ማለት ነው። ከዛ የቻርቱን ታይትል ማስገባት ካለብን ሼር ሴልስ ሼር ባይ ካቴጎሪስ ብለን ማስቀመጥ እንችላለን ማለት ነው። እናንተ የምትፈልጉትን አይነት ካስተማይዜሽን ማድረግ ትችላላችሁ። ከሰዓት አንጻር ብቻ ነው። ሶ ፈርኒቸር 94.2%ን ማርኬት ሼር እንደሚይዝ ነው እንግዲህ አሁን ያለን እንትን የሚያሳየው ማለት ነው። ሶ አሁንም እስካሁን ባየናቸው ዳታዎች እንደሚያሳየው ያቺ 500 ብዙ ኢምፓክት እንደኖራት ነው አይደለ? ሶ ቀጣዩ ጥያቄያችን የሚሆነው ኢንተርፕሬት ወደ ማድረግ ስለሆነ የትኛው ሪጅን እና የትኛው ካታጎሪ ነው የመጣው ለሚለው ፈርኒቸር ያውም ኢስት ላይ በጣም እንዳመጣና ያም ምክንያት የሆነው ደግሞ ቅድም የፒቮት ቴብላችን ላይ እንዳየነው ቢግ ክላይንት ኮርፕ የሚባለው 500 እቃ ስላዘዘ ነው የሚለውን አይተናል። ሶ ይሄ ስቶሪውን ቀይሮታል ዴፍኔትሊ ማለት እንችላለን። ስለዛ አናሊሲሳችንን አሁን እንደገና መድገም ሊኖርብን ይችላል ማለት ነው። አናሊሲሳችንን መድገም ስላችሁ እችን ማውጣት ማለት ነው። እችን እስኪ አውጥተን ስቶሪያችን ምን እንደሚመስል ደግሞ እንየው። እስኪ ከአናሊሲሳችን እናውጣውና እዩት። ካታጎሪያችንን ምንም ያደረግነው ነገር ምንድን ነው? ያችን ሮ ብቻ በማውጣታችን የመጀመሪያ የነበረው ፈርኒቸር ስቲል የመጀመሪያ ቢሆንም ከ94% ወደ 64% እንዲወርድ ያደረገው ሼሩን ማለት ነው። ከዛ እንትኑሳ አያችሁት ተቀራራቢ ሆነ። የሪጅኖቹም ኢስት ትልቅ የነበረው እንደውም ኖርዝ ሆነ ትልቁ የሆነው ማለት ነው። ፒቮት ቴብሎቻችንም ላይ አይ ቲንክ ሪፍሌክት ይደረጋል። እንደ ቅድሙ 100,000 ምናምን የሚል እንትን ቀረ ማለት ነው። ከዛ ይኸው ያ ቫሊዩ ስለወጣ የቢግ ክላይንት ኮርፕ የሚለው የኮርፖሬሽኑ ቫሊዩ ስለወጣ 5 ሰዎች ላይ ሼራቸው ቅድም 0 ምናምን ነበር አይደል? የሁሉም ሰዎች አሁን 5.36 ምናምን ሆነ ትልቁ ማለት ነው። እና ሪያሊስቲክ የሆነ ዴታ አናሊሲስ አገኘን ማለት ነው። ያቺ አውትላየራችን 500 ዩኒት ያዘዘው ሰው ኮርፖሬሽን ስለሆነ እና እኛ ካልኩሌት እያደረግን ከነበረው ውጭ ስለሆነ
እንትኑን ካምፓኒን አፕሮች የምናደርግበት እና አንድ ኢንዲቪዥዋል ክላይንትን አፕሮች የምናደርግበትን መንገድ መለያየት ሊሆን ይችላል። እንዲህ አይነት ሪኮመንዴሽን ለሴልስ ቲማችን መስጠት እና ወይ ለምሳሌ ደግሞ በጣም ብዙ የሚያዙት ከኮርፖሬሽኖች ሊሆኑ ስለሚችሉ ከቢቱሲ ወይም ደግሞ ከቢዝነስ ቱ ካስተመር ሴልስ ወደ ቢቱቢ ከቢዝነስ ወደ ቢዝነስ ሴልስ መሄድ ሊኖርብን ይገባል አይነት ሰጀስሽኖችን በዳታችን መሰረት መወሰን ችለናል ማለት ነው። ለዛሬ የነበረን ጊዜ ይሄንን ይመስል ነበረ። እዚሁ ጋር እንደምታዩት ቅድም ለይተን አስቀምጠናቸው አልተጠቀምነውም ነበር አይደለ? እንትኑን ሁለቱን ጄ እና ኬ ኮለም ላይ ያሉትን ማለትም አቬሬጁን ያስገባንባቸውን እንትኖች ሮዎች አልተጠቀምናቸውም ነበረ። አሁን እሱን ደግሞ አድርጋችሁ ምን አይነት ለውጥ እንደመጣ እናንተ ሼር ታደርጉናላችሁ ማለት ነው። ጥያቄውን ዓርብ ዕለት በሚኖረን ሴሽን ላይ አስቀድመን 2 ሰዓት ስለምንገባ የዛለት መነጋገር እንችላለን። ማንኛውም ጥያቄ ካለ ይዛችሁ እንድትመጡ፣ ለተፈጠረው ቴክኒካል ዲፊከልቲስ ግን በድጋሚ ይቅርታ ማለት ወዳለው ማለት ነው። ሰላም ቆዩ።